ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ትምህርት ሲሆን ከአማርኛ ትምህርት በተጨማሪ ደግሞ እንግሊሽ፣ ሂሳብ በግል እንሰጣለን። አሁን ቀጥታ ወደ ፊደሎች እንሄድና ፊደሎችን ቆጥረን በእነሱ ያሉትን ቃላቶች መስርተን እንጨርሳለን ማለት ነው። አብራችሁን ቆዩ። ጀ ጁ ጂ ጃ ጄ ጂ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ። እሺ አሁን እያንዳንዱን ቃል ስናይ የመጀመሪያው ምን ይላል? ገጨ 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 ብለውን ስናየው የመጀመሪያው ከገጉ አንደኛ ገን ወሰድን። ከዛ ከጨጩ ደግሞ አሁንም አንደኛ ጨን ወሰድን። በአንድ ላይ ሁለቱ ገጨ ይላል ማለት ነው። ቀጣይ ጠጣ ጠጣ የሚለውን ስናይ ደግሞ ሁለቱም ከጠቤት ነው የሚገኝ። የአንደኛው ጠን ወሰድን። ከዛ የአራተኛው ጣን ወሰድን። በአንድ ላይ ጠጣ ይሆናል ማለት ነው።
ቀጣይ ጌጥ 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 የሚለውን ደግሞ ስናይ ከገቤት የአምስተኛው ጌን ወሰድን። ከጠቤት ደግሞ አሁንም የስድስተኛው ጥን ወሰድን። በአንድ ላይ ሁለቶቹ ጌጥ ይሆናሉ ማለት ነው። ከዛ ጸጋ ጸጋ የሚለውን ደግሞ ስናይ ከጸቤት የአንደኛው ጸን ወሰድን። ከዛ ከገቤት የአራተኛው ጋን ወሰድን። በአንድ ላይ ሁለቱ ጸጋ ይላል ማለት ነው። ቀጣይ ጎጆ ጎጆ የሚለውን ስናይ ደግሞ ከገቤት የመጨረሻው ሰባተኛ ጎን ወሰድን። ከጀቤት ደግሞ አሁንም የመጨረሻው ሰባተኛው ጆን ወሰድን። በአንድ ላይ ሁለቱ ጎጆ ይላል ማለት ነው። ቀጣይ ጻፈ ጻፈ የሚለውን ደግሞ ስናይ ከጸቤት የአራተኛው ጻን ወሰድን። ከፈቤት የአንደኛው ፈን ወሰድና ሁለቱ በአንድ ላይ ጻፈ ይሆናል ማለት ነው። ቀጣይ ጠፋ ጠፋ የሚለውን ደግሞ ስናይ ከጠቤት የአንደኛውን ወሰድን። ከዛ ከፈቤት የአራተኛው ፋን ወሰድን። በአንድ ላይ ሁለቱ ጠፋ ይላል ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። መልካም ቆይታ